ሰላም ሰላም ወደ ተከበራችሁ ቻናል የቤተሰቦች ዛሬ እንግዲህ የምናየው ከኢትዮ ዲጂታል ላይብራሪ ነው። ኢትዮ ዲጂታል ላይብራሪ ላይ ምን ማግኘት እንችላለን የሚለውን ነው የምናየው። እዚህ ጋር ዩኒቨርሲቲ ኮርስ፣ እዚህ ጋር ሃይ ስኩል ከ9ኛ ክፍል እስከ 12ኛ ክፍል፣ እዚህ ጋር ኢንትራንስ አለልን። በዚህ በኩል ደግሞ ሚኒስትሪ ኤግዛሞችን በተለያዩ ዓመተ ምህረት ኋላ ከፍተና ያለ እናገኛለን። እዚህ ጋር ሀገር ባለበት ከተማዎች አዲስ አበባ አለ፣ ድሬዳዋ ኤሌመንተሪ ከ1 እስከ 8 ድረስ ነው። እዚህ ጋር ደግሞ የሚመለከተው ኦሮሚያ ሪጅን፣ አምሃራ፣ ትግራይ ሪጅን፣ ሀረር ከ1 እስከ 8 ናቸው። እነዚህ ናቸው። ሌላው ደግሞ ይሄኛው ኦል ቡክ ነው። ያኛው በእንግሊሽ ግራመር እናያለን። እንግሊሽ ግራመሩን እንየው። እዚህ ጋር ናውን፣ ፕሮናውን፣ አድጀክቲቭ ናውንም እና በውስጡ ይሄ ሁሉ አለ። ፕሮናውንም እንደዚሁ በውስጡ 2 ነገሮች አሉ። እነዚህን ከፍታችሁ መስራት ትችላላችሁ። ብዙ ናቸው። ብዙ የተለያዩ ነገሮች አሉት። ኢትዮ ዲጂታል ላይብራሪን ዳውንሎድ ብታደርጉ እነዚህን የመሳሰሉ ብዙ ነገሮች በየከተማዎቻችሁ መጽሐፍ ከሌላችሁ በዚህ ማንበብ ትችላላችሁ። አሁን የድሬዳዋን በሚኒስትሪ ብናይ እዚህ ጋር 3 ትምህርት ያስመርጠናል። ዩኤስ አለ፣ ሲቲዝን አለ፣ እንግሊዝ አለ። ከ3ቱን እንመርጣለን። አንዱን ብንመርጥ አሁን በ2015 ውስጥ ደግሞ እነዚህም አሉ። የ2016 እና 2015 ኤግዛም ያስመርጣችኋል የምትሰሩትን። ከዛ ይሄንን ሰርታችሁ ወደ ሚኒስትራችሁ ትገባላችሁ ማለት ነው። እዚህ ጋር አሁን የድሬዳዋን እንሞክረው። እስከ 8 ከአንደኛ ክፍል እስከ 8 ነው። የ7ን ስንሞክረው የተለያዩ ትምህርቶች በቴክስት ቡክና እንትንም አለላችሁ። ብዙ ናቸው። አሁን ለምሳሌ አማርኛን ከፍተን ብናይ የፈለግነውን ያክል በተሟላ ሁኔታ ማየት እንችላለን። ብዙ እንደዚህ ታገኛላችሁ። ትክክለኛ መጽሐፉ ነው። እንውጣና ደግሞ እስቲ ሌላ እንሞክር። እንዴት እንደሚከፍት ላሳያችሁ። አሁን እንግሊዝን እንሞክር ብንል ዳውንሎድ ታደርጋላችሁ። አብዛኞቹ 4.97 ኤምቢ ነው የሚይዙት። በጣም ትንሽ ኤምቢ ነው የሚይዙት። ጂቢ ራሱ አይሞላ 100 እንደዚህ በፍጥነት ይሞላላችኋል። ከዛን በምትሉትና በምትመለከቱት መልኩ ሙሉ መጽሐፉን ታገኛላችሁ ማለት ነው። አሁን እሺ ወጣን። የምትመለከቱትን ያህል ከ1 እስከ 8 ነው ያለው ኤሌመንተሪ። በኤሌመንተሪ ይሄንን ሁሉ መጽሐፎች ታገኛላችሁ። እሺ ይሄ የኔ ዩቲዩብ ቻናል ነው። የተለያዩ እንደዚህ ጠቃሚ የሆኑ ቪዲዮዎችን ታገኛላችሁ። ለዛ ባካችሁ ሰብስክራይብ ማድረጋችሁን ያስፈልገኛል። አሁኑኑ ሰብስክራይብ አድርጉ እና ቪዲዮውን ጨርሳችሁልኝ ላይክ፣ ኮሜንት የፈለጋችሁትን የሆነ ኮሜንት አድርጉልኝ። አመሰግናለሁ።